አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ረመዳን እንዴት ነው? እንግዲህ ረመዳን እያለቀ ነው። እውነት ለመናገር የዘንድሮ ረመዳን ያው ምንም ማለት እኔ ምንም ሳላውቀው ምንም በቃ ረመዳን ሳይመስለኝ ነው ወላሂ እያለቀ ያለው ማለት ነው። ማለት አረብ ሀገር ሆናችሁና ሀገር ቤት ሆናችሁ ያለውን ድባብ አንድ አይደለም በረመዳን ማለት ነው። እና እንዳየሁት ከሆነ እኔ ዘንድሮ ሀገር ቤት ነው የምጾመው። አልሐምዱሊላህ ከስደት ተገላግዬ አላህ እናንተም ይገላግላችሁ ከስደት ኑሮ ማለት ነው። ሀገር ቤት ነው እየጾምኩኝ ያለው ደስ ይላል። ግን ብቻ እንትን ያኔ እንትኑ ሽዑሩ ያኔ የሳውዲ ያለው የአረብ ሀገር ያለውን ድባብ ብዙም እንትን አላለኝም እዚህ ያለውን ማለት ነው። እና ከቤተሰብ ማሳለፉ ምናምን በጣም ደስ ይላል ለመናገር ግን አለ አይደለ እኔ እንጃ አዲስም ስለሆንኩኝ ይሁን አላውቅም። ብዙም ረመዳን ሳይመስለኝ ነው እንግዲህ እየጾምኩኝ ያለሁት ማለት ነው። እና እንግዲህ ዛሬ የመጀመሪያ ረመዳን እንግዲህ ፍጡር እየሰራው ነው። ፍጡሩ ደግሞ ያው እንትን ነው ማለት ነው ሞኮሮና ነው ደረቅ ሞኮሮና ነውና ከዳቦ ጋር እዚህ ሀገር ደረቁ ሞኮሮና የዛ ሀገር ሞኮሮና በእንትን ነው በባዶ አይደል የሚበላው። እዚህ ሀገር ግን በዳቦ በእንጀራ ነው የሚበላው ማለት ነው። እና ዳቦ ምናምን ባለቤት ዳቦ ገዝቶ ስለመጣ ሞኮሮና ሰርቼ ከዳቦ ከሞኮሮና ጋር ይበላል ማለት ነው ላፍጥር። እና ሾርባ ደግሞ ከምን ነገር በላይ ደግሞ ሾርባ ነው በጣም ነው የሚጣፍጠው ወደዚያ ሾርባ ማሻአላ። እኔ የዛ ሀገር ሾርባ እንትን ባይመቸኝም የሀገር ቤቱ ግን በጣም ነው የሚጣፍጠው ማለት ነው። ሾርባ ትጠጣላችሁ፣ ሳምቡሳ አለ፣ ከዛ በቃ ምንም ምግብ እንትን አይላችሁ ማለት ነው። ደስ ይላል። ግን ያው ትንሽ እንትን ያለኝ ምንድነው በቃ ረመዳን መስርሻለኝ እውነት ለመናገር ማለት ነው። ስላልተረጋጋው ይሁን አላውቅም፣ ለምን እንደሆነ አላውቅም። አይሙሬ ረጋ አላለም እስካሁን ድረስ ማለት ነው። ለማንኛውም እዚህ ጋር ደግሞ ቡና እያፈላው ነው። ደስ ይላል አየሩ። አገር ቤት ወላሂ ደስ ይላል። ኑ ወደ አገር ቤት ግቡ። በተለይ ልጅ ያላችሁ ባለትዳር የሆናችሁ ልጆች ወላሂ ኑ ሀገር ቤት በቃ በትንሽ ነገር ተቃቅታችሁ ገቢ ካላችሁ ትኖራላችሁ ሰው እንደሚሆን ማለት ነው። ምንም ነገር እንደ ሳውዲ ባይሆንም ለመናገር ግን እዚህ ሀገር ገቢ ካላችሁ የወጪ ካላችሁ መኖር ትችላላችሁ። በቃ ሰው እንደሚኖር ማለት ነው። ችግሩ እዚህ ሀገር የሚከብዳችሁ ምንድነው? ገቢ ከሌላችሁ ነው። 300 ሺህ ብር 500 ሺህ ብር ይዛችሁ መታችሁ ቤት አሰርታችሁ ነው ነገር ቤት ፊኒሽንግ ጨርሳችሁ ግን ብር ይዛችሁ ብትመጡ ራሱ ስራ ከሌላችሁ ቋሚ ስራ ከሌላችሁ ተመላሽ ናችሁ ወይ ለሰው እጅ ነው የምትጠብቁት። ያ እንዳይሆን የሆነ ቋሚ ስራ ሊኖራችሁ ይገባል ማለት ነው። እና ያ ስራ ደግሞ ምንድነው እንዴት ነው የሚለው ነገር እስቲ እኔም ወጣ አላልኩም እስካሁን ምን አይነት ስራ እንደሚያዋጣ እሱን ስናይቼ እነግራችኋለሁ መረጃ ማለት ነው። እኔ እስካሁን አሁን ወር ሊሆነኝ ነው ከመጣሁ ቤት ነኝ ያለሁት። ግን ባየሁት አንፃር ሀገር ቤት ደስ ይላል። ያኔ እውነቴን ነው ወላሂ ኑሮ ቢወደድም ሰው ወላሂ ሶስት የጠግቦ ነው በልቶ የሚያድረው ማለት ነው። እውነት ለመናገር ማለት ነው። ያለው ደግሞ የበለጠ ጸዳ ብሎ ነው የሚኖረው ያለው ማለት የሌለው ግን ያው ባለው አቅም ክብስብስ ብሎ ይኖራል ማለት ነው። እና ያው ገቢ ኑሯችሁ ነው የምለው ማለት እንዳየሁት ከሆነ ገቢ ካላችሁ በየቀኑ ብቻ ካልሆነ ገቢ የምታገቡ ከሆነ አይከፋችሁም ብትመጡም ማለት ነው። እዛ ሀገር ቤት ምናምን ከምታሰሩ ይልቅ ስራ ለባሎቻችሁ ስራ ብትፈጥሩ መታችሁ እናንተ እንዳይከፋችሁ ስራ ቋሚ ያኔ በቋሚነት እንትን የሚያገለግል ስራ ካላችሁ አይከፋችሁም ማለት ነው። እኔ ያየሁት ይሄ ነው እውነት ለመናገር ማለት ነው። ገበያውን ምናምንም ሄጄ ያለውን ነገር አሳያችኋለሁ ኢንሻአላህ። እስከዛው ላይ ሰብስክራይብ አድርጉልኝ። ስንት ዓመት በኋላ ከ12 ዓመት በኋላ ነው አረብ ኢትዮጵያ መጣሁ ማለት ነው። እና አልሐምዱሊላህ በሰላም ወጥቶ መግባት ትልቅ ነገር ነው። አልሐምዱሊላህ ትልቁ ነገር በሰላም በጤንነት ያለምንም ነገር
ሳልፍ በስደት ላይ ምንም ነገር የሰው ልጅ ሳላይ አልሐምዱሊላህ በሙሉ አፊያ ጤንነት ሰርቼ ተለውጬ አልሐምዱሊላህ ወላሂ ለኔ ትልቅ ኒዕማ ነው ማለት ነው። አገር አልሐምዱሊላህ እናንተም ደግሞ ለአገር ያብቃችሁና በአገር ነው የሚያምረው ማለት ነው።